በጣም በቅናሽ ዋጋ ነው እየሸጥን ያለ ነው። ስለዚህ ይህንን ዋጋ ተጠቅማችሁ መግዛት የምትችሉ ደውላችሁ ኮሚኒኬት ማድረግ ትችላላችሁ። እዚህ ላይ ቀድማችሁ ኢንቨስት ማድረግ ብልህነት ነው። እንግዲህ ነገ እገዛለሁ፣ ዛሬ እገዛለሁ፣ ዋጋ ሲቀንስ ምናምን የምትሉ ሰዎች አሁን ምንም ምክንያት አይኖራችሁም ማለት ነው። አንደኛው ዋጋው በጣም ቅናሽ ነው። ከዚህ የቀነሰ ዋጋ መቼም አይኖርም። ድርጅታችንም አሁን በቅርቡ ዋጋ የሚጨምር ነው የሚሆነው። ሎኬሽኑ በጣም ቆንጆ ነው። ያልተገነባ ቤት አንገዛ የምትሉ ደግሞ ተገንብቶ ኦልሞስት ወደ 50% የደረሰ ቤት ነው። ስለዚህ ይህንን አፓርትመንት ላለመግዛት ምንም ምክንያት አይኖራችሁም ማለት ነው። 97 ካሬ ግን ባለ 2 መኝታ ነው። እየተሸጠበት ያለው ዋጋ ግን በጣም በሚገርም ሁኔታ በ6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ ማለት ነው። 6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ 97 ካሬ ባለ 2 መኝታ እየሸጥን እንገኛለን። የቤቱን ጠቅላላ ዋጋ 100%ቱን በአንዴ ከከፈለ በካሬ 48 ሺህ ብር ነው እየሸጥን ያለ ነው ማለት ነው። ቅድመ ክፍያ ነው መክፈል የምፈልገው፣ ምናልባት ሙሉ ክፍያ አልፈልግ የምትሉ ካላችሁ ደግሞ በ8% ቅድመ ክፍያ ከ530 ሺህ ብር ጀምሮ መግዛት ትችላላችሁ። ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆይታችኋል? እንግዲህ ከተምብኔል ወይም ከርዕሱ እንዳያችሁት በካሬ 48 ሺህ ብር የሚሸጠው አፓርትመንት በመሃል አዲስ አበባ ይላል። እንግዲህ ያው ያንን ያልነው እንዴት ነው የሚለው እናንተም ያው እሱን አይታችሁ ስለመጣችሁ ያ ነገር እንዴት ይሆናል የሚለውን ያው እንግዲህ ተጨማሪ መረጃዎችን የምሰጣችሁ ነው የሚሆነው። እንግዲህ የምንገኘው አየር ጤና አካባቢ ነው። አየር ጤና አካባቢ መሆን ሪል ስቴት ኮምፓውንድ አፓርትመንት እያስገነባ እንደሆነ ያው ከዚህ በፊትም በሰራናቸው ቪዲዮዎች ገልጸንላችሁ ነበረ። እንግዲህ እነዚህ ኮምፓውንድ አፓርትመንቶች አየር ጤና አደባባዩ ጋር ነው የሚገኙት፣ አስፋልት ዳር ላይ ነው የሚገኙት። እንግዲህ እነዚህ አፓርትመንቶች በካሬ 48 ሺህ ብር ነው እየተሸጡ ያሉት ማለት ነው። እንዴት በ48 ሺህ ብር ይሆናል የሚሉትን ነገሮች ያው ጥያቄ መነሳቱ አይቀርም። 48 ሺህ ብር እንግዲህ ምናልባት ሙሉ ክፍያ የተለያዩ ያከፋፈል ሲስተሞች አሉ። ቅድመ ክፍያ ብቻ የሚከፍል ሰው ይኖራል። ከፍ አድርጎ ደግሞ 8% ነው ቅድመ ክፍያችን። በዚሁ አጋጣሚ ከፍ አድርጎ ደግሞ 25%፣ 50%፣ 70%፣ 100% የሚከፍል ሰው አለና አንድ ሰው የቤቱን ጠቅላላ ዋጋ 100%ቱን በአንዴ ከከፈለ በካሬ 48 ሺህ ብር ነው እየሸጥን ያለ ነው ማለት ነው። ቅድመ ክፍያ ነው መክፈል የምፈልገው፣ ምናልባት ሙሉ ክፍያ አልፈልግ የምትሉ ካላችሁ ደግሞ በ8% ቅድመ ክፍያ ከ530 ሺህ ብር ጀምሮ መግዛት ትችላላችሁ። የካሬ ዋጋው ደግሞ ቅድመ ክፍያ ሲሆን ወይም ደግሞ የካሬ ዋጋው 69500 ብር ይሆናል። 69500 ብር የካሬ ዋጋው ነው። ነገር ግን ክፍያዎቹን በከፈላችሁት መጠን ደግሞ ዲስካውንት ስላለው እስከ 30% ዲስካውንት እናደርጋለን ማለት ነው። ቀደም ብዬ እንደገለጽኩላችሁ 30% ዲስካውንት ሲደረግ 100% ለሚከፍል ሰው በካሬ 48 ሺህ ብር ይሆናል ማለት ነው። እንግዲህ ዲስካውንቶቹ ያው እንዳከፋፈላችሁ ነው። 25% ለሚከፍል ሰው ወደ 5% ዲስካውንት እናደርጋለን። 5% ተመላሽ ከጠቅላላ ዋጋው ማለት ነው። እንግዲህ እዚህ ጋር ልብ ማለት አለባችሁ። ምናልባት አንዳንድ ቦታዎች ላይ ከሚከፈለው ዋጋ ይቀነሳል፣ አንዳንድ ቦታዎች ላይ ደግሞ ከጠቅላላ ዋጋው ነው የሚደረገው። ስለዚህ ከጠቅላላ ዋጋው ላይ 5% እንቀንሳለን ማለት ነው። ምናልባት ከፍ አድርጋችሁ ደግሞ 50%ቱን በአንዴ መክፈል እፈልጋለሁ ካላችሁ ደግሞ 15% ዲስካውንት ታገኛላችሁ። 70% ከከፈላችሁ ደግሞ ከፍ ያለ ዲስካውንት አለ። 100% ስትከፍሉ ደግሞ 30% ዲስካውንት ድረስ ታገኛላችሁ። ይህ ማለት በካሬ 48 ሺህ ብር አፓርትመንቶቹን መግዛት ትችላላችሁ ማለት ነው። ዋጋው ይሄንን ነው የሚመስለው። እንግዲህ ካሬዎች ሁለት አይነት ካሬዎች አሉ። ትላልቅና ትናንሽ የሚባሉ ካሬዎች አሉ። እኛ ጋር ግን ትላልቅ ካሬዎች ናቸው ያሉን። ነገር ግን በትናንሽ ካሬዎች ዋጋ ነው እየሸጥን ያለ ነው ማለት ነውና ይህም ማለት እንዴት ነው? 97 ካሬ ነው ትንሹ ካሬያችን እየሸጥን ያለ ነው። 97 ካሬ ነው። ያ 97 ካሬ ግን ባለ 2 መኝታ ነው። እየተሸጠበት ያለው ዋጋ ግን በጣም በሚገርም ሁኔታ በ6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ ማለት ነው። 6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ 97 ካሬ ባለ 2 መኝታ እየሸጥን እንገኛለን። ምናልባት ግን 100% ከከፈላችሁ በካሬ 48 ሺህ ብር ሲሆን ግን ወደ 4 ሚሊዮን 700 ሺህ ብር ከ2 ሚሊዮን በላይ ዲስካውንት አግኝታችሁ በ4 ሚሊዮን 700 ሺህ ብር 97 ካሬ ባለ 2 መኝታ መግዛት ትችላላችሁ ማለት ነው። ከፍ ያለ ካሬ ደግሞ ለምትፈልጉ ብዙ ቤተሰብ ላላችሁ ሰዎች 194 ካሬ እየሸጥን ነው የምንገኘው። 194 ካሬ በካሬ 69500 ብር ነው እንግዲህ እየሸጥን ያለ ነው። ይህንንም እንዳልኳችሁ ከፍ አድርጋችሁ ከከፈላችሁ በየከፈላችሁበት መጠን ዲስካውንት ታገኛላችሁ። 100% ከከፈላችሁ ደግሞ 30% ድረስ ዲስካውንት ታገኛላችሁ ማለት ነው። ወደ ሳይቱ ስናልፍ ደግሞ እንዳልኳችሁ ሳይቱ አየር ጤና አደባባይ ጋር ነው የሚገኘው፣ አስፋልት ዳር ነው የሚገኘው። ይሄ ሳይት ኮምፓውንድ አፓርትመንት ነው።
የተለያዩ ብሎኮች አሉ። ወደ 5 የሚደርሱ ብሎኮች አሉ። አሁን 2 ብሎኮች ላይ ሽያጭ እየተካሄደ ነው የሚገኘው። 2 ብሎኮች እንግዲህ አሁን በጥሩ ግንባታ ነው፣ በጥሩ የግንባታ ሂደት ላይ የሚገኘው ይሄ አሁን ያለንበትን ጨምሮ ማለት ነው። አሁን ያለንበት እስከ 7ኛ ፍሎር ድረስ ወደ 50% የተገነባ ብሎክ ነው ያለው ማለት ነው። ስለዚህ እኛው እስከ 2 ዓመት ባለው ጊዜ ውስጥ የምናስረክብ ይሆናል። ቀጣይ ብሎኮቹ ደግሞ በ3 ዓመት ውስጥ የሚጠናቀቁ ናቸው የሚሆኑት ማለት ነው። በፌዝ ነው እያስረከብን የምንቀጥለው እንግዲህ እኛ ብሎክ ላይም የተለያዩ የካሬ አማራጮች አሉ። ቀጣይ ብሎክ ላይም የተለያዩ የካሬ አማራጮች አሉ። እነዚህን የካሬ አማራጮች ይዘን ወደ ገበያው መተናል። እንግዲህ የተሸጡበት ያሉት ዋጋ ደግሞ በጣም በቅናሽ ዋጋ ነው እየሸጥን ያለ ነው። ስለዚህ ይህንን ዋጋ ተጠቅማችሁ መግዛት የምትችሉ ደውላችሁ ኮሚኒኬት ማድረግ ትችላላችሁ። 8% ቅድመ ክፍያ ማንም ሰው አፎርድ ማድረግ የሚችል ነው። 530 ሺህ ብር ማለት በጣም በትንሽ ክፍያ ነው። 530 ሺህ ብር ቅድመ ክፍያ ማለት እንግዲህ የ97 ካሬ ነው። የ40 ካሬ የ30 ካሬ አይደለም፣ የ97 ካሬ ኦልሞስት 100 ካሬ በሉት። 100 ካሬ ላይ ከመሆን 3 ካሬ ነው የሚያንሰውና የዛ የትልቅ ቤት ባለ 2 መኝታ ቤት ቅድመ ክፍያው 8% 530 ሺህ ብር ነው። ምናልባት ወላጆች ራሱ ይህንን ቪዲዮ የምታዩ ወላጆች ለልጆቻችሁ ኢንቨስት ብታደርጉ በጣም ቆንጆ ነገር ነው ማለት ነው። ገና ትምህርት ቤት ላይ ላሉ ልጆች ሊሆን ይችላል፣ ወይም ደግሞ ገና ለህፃናት ሊሆን ይችላል። 530 ሺህ ብር ኢንቨስት ብታደርጉላቸው እዚህ ላይ ባለ 2 መኝታ ላይ እነሱ አድገው ቢዝነሳቸውን እስኪጀምሩ ወይም ደግሞ የተለያየ ህይወት ላይ እስኪገቡ ድረስ ቤቱን ተረክበው የራሳቸው ቤት ይኖራቸዋል ማለት ነው። እናንተ ምናልባት ቤት ሊኖራችሁ ይችላል ብዙ ነገር ግን ለልጆቻችሁም ኢንቨስት ማድረግ የምትችሉበት ሁኔታ አለ ማለት ነው። ቤት የሌላቸው ወይም ኪራይ ላይ ያላችሁ ሰዎች ደግሞ ይሄ በጣም አሪፍ አማራጭ ነው። 530 ሺህ ብር ቅድመ ክፍያ ቤት መግዛት ማለት በጣም ቆንጆ ነገር ነው። ጠቅላላ ክፍያውን ቢሆን ደግሞ በጣም በቅናሽ ነው እየተሸጠ ያለውና ፈጥናችሁ መምጣት ትችላላችሁ። ያሉን ቤቶች በጣም ውስን ናቸው። በደንብ እየተሸጡ ነው ያሉት ቤቶቹ በዚህ ዋጋ እንግዲህ በጣም አነጋጋሪ ሆኖ እንግዲህ በጣም ብዙዎች እየጎረፉ ነው ያሉት። ከታች በምታዩት ስልክም ልትደውሉልን ትችላላችሁ ማለት ነው። በቴሌግራም ዋትሳፕ ኢሞ ላይም ኮሚኒኬት አድርጉን። እንግዲህ ያለውን የሳይቱን ሁኔታ ያለበትን ሎኬሽን እየተገነባ ያለውን የግንባታ ጥራት እንግዲህ የተለያዩ የግንባታ ሁኔታዎች አሉ። የኛው ግን በጣም በከፍተኛ ግንባታ ጥራት በኮንክሪት ስላብ ነው እየተገነባ ያለው። ሌላ ቦታ ላይ እንደምናየው አይነት አይደለም፣ ሪብል ስላብ ምናምን የሚባል አይነት ነገር ሳይሆን በኮንክሪት ስላብ ጥራቱን በጠበቀ ሁኔታ ነው እንግዲህ እየተገነባ ያለው። ስሙንም ቢልዲንጎችን ቤቶችን ብቻ ሳይሆን ስሙንም ነው እየገነባ ያለው እንግዲህ ሞን ሪል ስቴት ማለት ነው። ስለዚህ ሁላችሁም እየደውላችሁ ኮሚኒኬት አድርጉን። መታችሁ ደግሞ ያለውን ዲቴል ኢንፎርሜሽን ቃል በቃል መታችሁ ቢሮ ድረስ መረጃ ውሰዱ። ደውላችሁ ደግሞ የፈለጋችሁትን መረጃ መውሰድ ትችላላችሁ። ለበለጠ መረጃ ከስር ባሉ ስልክ ደውሉልን ወይም በ0925045194 ላይ ኮሚኒኬት ማድረግ ትችላላችሁ። ከዚህ በፊትም ቪዲዮዎችን ሰርተንላችሁ ነበር። እነሱንም እየገባችሁ ቼክ ማድረግ ትችላላችሁ። ቻናላችንንም ደግሞ ሰብስክራይብ በማድረግ ቀጣይ የሚለቀቁ ቪዲዮዎችን እንዳያመልጣችሁ መከታተል ትችላላችሁ ማለት ነው።